በነገራችን ላይ ህልም ማየት እግዚአብሔር አድሮብኛል ለማለት ያበቃል። የህልም ማየት ጭንቁ ምንድን ነው? እግዚአብሔር ከእኛ ጋር ነው ማለት ነው። በዚህ ቪዲዮ እውነታውን እናረጋግጣለን። እስከ ቪዲዮአችን ፍጻሜ ድረስ በመቆየት ላይክ፣ ሰብስክራይብ፣ ሼር በማድረግ ይህን ቻናል ያግዙ። ከመነኮሳት አንዱ በአንድ ወቅት እንዲህ አለ። ገና ወጣኝ ጀማሪ ሆኖ የበቃውን አባት ሄደና እኔ እኮ እንደው ዝም ብዬ ስለተሰና ዝም ብዬ እየኖርኩ ነው እንጂ ሳልበቃ አልቀርም ካለ። አስቸጋሪ ነው ጀማሪ ሲሆን አይደል? እንደዚያ ነው። ሳልበቃ አልቀርም ነው ዝም ብዬ ደብቄ ነው እንጂ ራሴን ሳልበቃ አልቀርም ምን ያለ ምን አይተህ ነው እንደምትለው ነው። መላእክት ሲወጡና ሲወርዱ ሌሊት አያቸዋለሁ። መላእክት ሲወጡና ሲወርዱ ማለት በጣም ትልቅ ነገር ማለት እኛ በህልማችን የሆነ ነገር አየን እያልን ማለት እዚህ ልባችን እርሶ እያልን የምናወራው ከእኛ ጋር ነው የምንለው። በነገራችን ላይ ህልም ማየት እግዚአብሔር አድሮብኛል ለማለት ያበቃል። ህልም ፈርዖን አላየም። በሀገሩ ላይ የሚሆነውን 7 ዓመት ረሃብ እንደሚሆን 7 ዓመት ጥጋብ እንደሚሆን ፈርዖን አላየም? አይቷል። ሌሎችም ብዙ ሰዎች ህልም አይተዋል። ህልም እኮ እንደ ትንቢት ማለት ነው። እንደ ትምህርት እንደ እግዚአብሔር ሁሌ ነው የሚነግረው። እንደውም ዳዊት እግዚአብሔር ይነግረው ሙለልዩ በመጽሐፍ ይላል። እግዚአብሔር ለወገኖቹ ሁልጊዜ በመጽሐፍ ያስተምራቸዋል። መጽሐፍ የማያገኙትን ደግሞ በህልም ይነግራቸዋል። ተመለሱ ለማለት ነው እንጂ አንተ ተመልሰህ አብቅቶልሃል፣ ጸድቀህ አብቅቶልሃል ለማለት አይደለም። ጽድቅ ለማለት ነው። መላእክት ሲወጡ ሲወርዱ ያለው አለ። ከዚያ በኋላ ያኛው የበቃው አባት አላደነቀም። መላእክት ሲወጡ ሲወርዱ ማየት ይሄ ናታቂ አንቀዋል። መላእክትን ማየት ማለት ነው። እኛ ይሄንን ብዙ ይሄንን ናታቂ አንቀው ብዙ እስከ በሬኢ ኃጢአተ ዚአሁ ብዙ መላእክት ሲወጡ ያየ ሳይሆን የራሱን ኃጢአት የሚያይ ነው። እስመ ርእየ ኃጢአት ይከብር ለመላእክት የራስን ኃጢአት ማየት መላእክት ሲወጡ ማየትን አይከለክልምና እሱ የሚባለው የራሱን ኃጢአት የሚያይ ነው ተብሎ ተነግረዋል።